እያለች ሩትዬ ተናግራለች። የኛ ጀግና የኛ አንበሳ ልደቷ ተከብሯል። ዳኒ ይሳካልኛል ብሎ ልደቷን እያከበረ ነበር። እሷ ግን አልመሰላትም። የምትፈልገው ሰው ሌላ ስለሆነ አስባችሁታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የክሩ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያላ ሰላምታ ይብላችሁ። ክርስቲያናት ወንድሞቼ ሰላም ብያለሁ። በዛሬው ባያችሁት ምን ተማራችሁ? ሜሮ እንግዲህ ፍቅርን እንዳላይሽ ደግመሽ ብላ በጥፊ መታታለች። ተራዋ ደርሷታል። ዛሬ ደግሞ ካልደፈረሰ አይጠራም። አይንሽን ከአብርሽ ጋር ኤክስ ነሽ አለቻት። አንቺ ኤክስ ነሽ ከአብርሽ ጋር ከፍቅር ጋር ፍቅር ከአብርሽ ጋር ከሆንሽ መቼም ራይት አትሆኝም። አንቺ ኤክስ ነሽ ስትል አዋርዳታለች። አንተ ነህ ያዋረድከኝ በዩቱቦች የተነሳ ሁሉም ሩታ ይላታል እያለች እያለቀሰች ትገኛለች። እውነት ለመናገር ድሮም ተናግረናል። ፍቅር ያለ ቦታሽ ነው የገባሽ። ሁሉም ህዝቡም የጮህም የገነባቸውን ግንብ ልታፈርሽ የመጣሽ እየተባለች ፍቅር እየተሰደበች ትገኛለች። ፍቅር ሁለት ክሳራ አግኝታለች። ፈሀድ ከሶፍ ወይም ከፎዚያ ጋር እንግዲህ ፍቅር ጀምሯል ማለት ነው። አጠገቤ ትሆኛለሽ ብሎ እሷንም ይዞ ሄዷል ማለት ነው። ፍቅር አብርሽን ማጣለች፣ ፋፊን ማጣለች። እሱም ተናግሯል። የሚገርማችሁ ነገር ፋፊ እኔ ፍቅር የሰው መጫወቻ የሆነችበት ነው እያሳዘነኝ እንጂ እኔም መክዳቷም አይደለም ብሏልኝ። እንግዲህ እሷ ሰው ስትከዳ ደግሞ የሚክዳት መጥቷል። አብርሽ ለምን አንቺ ነሽ ቆመሽ ምትመቻት ሲል ግልጧል። ማለት እንዴት ቅሬታው የሚገልጥ መፍሮድ መሆን የነበረበት ስትመታት ትልቅ ሴትዮ ናት። ሜሮ ማለት እናቷ ናት። እንዴት ትምታት? እሷን ግን ገፍታታለች። የሚገርማችሁ ነገር ገና ምኑን አይተሽ አሁንም አሳይሻለሁ በእርግጫ በጥፊ ወይ ነገር በደላላ ዘሩ ቀለጠ። እንግዲህ ነገሩ እየተካፋ እየሄደ ነው እላችኋለሁ። ሩታና አብርሽ እንደማይለያዩ ተስፋለን። ዳኒ ለሩታ ይቅርታ ሊጠይቅ ቢመጣ ጽጌ አብዳለች ስለምትፈልገው ትናንትና ምን ብላይ ነበረ? ዛሬ ደግሞ አበባና ወርድ ኬክ ይዘህላት የመጣ ብላ ምንም ሳታውቅ አበባውንም ከምድሩ ላይ አራግፈዋለች፣ ሰባብረዋለች ማለት ነው። በጣም ተወደዋለች። እንዲሁም እሷ የመሰላት ህይወት የውጡ እኔን አቃጥላችሁ ልትገሉኝ ነው ስትል ቅሬታዋን አቅርባለች። ሩታ እንደማትፈልገውና ሁሌም ለዩቱብ እንደሆን ተናግራለች። አሁንም እባካችሁ ሳይመሽባችሁ ከኔ ህይወት ውጡ፣ እኔ አልፈልጋችሁም፣ አንተንም ጽጌንም ብላለች። በጣም ተደስተናል። በነገራችን ላይ አብርሽ ተጸጽቷል። እንዳያችሁት ከሆነ አብርሽ አንገቱን ደፍቶ ሜሮን መናገር ሲገባው ፍቅርን እየተናገረ ይገኛል። ሁሉም ዩቱበሮች እኔን ነው የሚቆጡ እያለች ነው እንዴ። ዘመዱም ባዶም ለሩታ ያገዘው ፍቅር ሳይሆን ሩታ የተባለው ነገር ዛሬም እንደ ማር እየፈሰሰ ነው። አስባችሁታል? እና እንግዲህ ባልወደድ ማንሰደድ ይባላል። አብርሽ እንደሚወዳት አረጋግጠንላችኋል። አብርሽ ቀለበቱን አውልቀው ሲባል እንኳን ቀለበት አላወልቅም፣ አትቸኩይ፣ ከቤትሽ ቁጭ በይ ብሎ ያላት የተናገራት ለሱ ስለሆነ ማለት ነው። አሁንም ይህን ይዛ ሩታ ምንም አልወጣች። እሷም አልተቀመጠችም፣ ከቤቷም አልተንቀሳቀሰችም። ይህ ሁሉ ያደረገች ለምንድን ነው? አስባችሁታል? ይህ ሁሉ የተደረገ ቤቷን ትዳሯን ማፍረስ ስላልፈለገች ነው። ቤቷ ትዳሯ ደግሞ በህይወቷ ውስጥ አሁንም አብርሽ እንዳለ ስለምታውቅ እባካችሁ እኔ አልፈልጋችሁም፣ ውጡልኝ፣ አብርሽን አመትም ቢሆን እጠብቀዋለሁ ስትል ተናግራለች። ሩታ ደግሞ እንግዲህ ነገ ጋሽዬ ይመጣል። ጋሽዬ ሽማግሌ ማራኪ እውነቱን ተናግሯል። ጋሽዬን ሊያመጣ ሂዷል ማለት ነው። ኤፊ ዛሬ ደግሞ እውነቱን ተናግሯልኝ። በቃ አንተ ዛሬ ነገ ይቀራሃል፣ ከእንግዲህ በኋላ የመጨረሻውን ማወቅ አለብህ። እሺ ብለህ ወደ ቤትህ ካልተመለስክ ሩታ ቆርጣለች ሲል አስተዋውቋል ማለት ነው። ሜሮ እየደበደበቻት ነው። አሁንም ጥርሷን ሳታረግፋት ሐኪም ቤት ሳትገባ ወደ ወዴት ልተን ነው ግን ፍቅር ወደ ወዴት ትሄድ?
ሁሉም ተበላሸባት፣ ኑሮዋን አበላሹባት። ፍቅር ልቤ መሰበሩ ዛሬ አልተጀመረም እሄድልሃለሁ እያለች እየዘፈነች ትገኛለች። ፍቅር አልቅሳለች። አብርሽና ፍቅር ተለያዩ። ሩታና አብርሽ ተገናኙ። ሜሮ አውልቃዋታለች ጥርሷን። እንግዲህ እንለያይ ያለች ፍቅርም እያለቀሰች ትገኛለች። ግን ከፍቅር ምን ተማራችሁ? ከሩታ ምን ተማራችሁ? ዳኒ፣ ሩታ፣ ፍቅር፣ አብርሽ አሁንም ወደ ህይወታቸው ወደ ቀድሞ እየተመላለሱ ይገኛሉ። ድራማ እንደነበረ እዚህ ላይ ያስታውቃል። ሀባይቤ እንወዳችኋለን። ሸር ላይ ከያረጉ ቤተሰብ ይሁኑ። እውነት ለመናገር መጀመሪያን የጣሉትን እቃ ማንሳት የበሰበሰን እቃ ማንሳት ማለት ነው። ሩታ ቤቷ ናት እነግራችኋለሁ። አብርሽና ሩታ እንደማይለያዩ ፍቅር እያለቀሰች ትገኛለች። አሁንም ደግማም ነገም ዛሬም እያለቀሰች ነው። ሀባይቤ ልባችን ተሰብረዋል። እንግዲህ እስኪ ሸር ላይክ እያደረጉ ቤተሰብ ይሁኑ። እውነት ለመናገር እንግዲህ ዳኒ ሄደው ይቅርታ ሊጠይቅ ነው እንጂ ግን ጽጌ አበደች ሊሄድብኝ ነው ብላ ሩታ ግን እንደማትፈልገው ተናግራለች። ሜሮ ቆማለች። ከእንግዲህ ሜሮ ረግጥሻለሁ ብላለች። ድራማው እንደቀጠለ ነው ሀባይቤ። ነገ እንግዲህ ኤፊ ይመጣል። አብርሽ ወደነ ሩታ ይጠጋል። ፍቅር ሜዳ ላይ ቀረች ማለት ነው። አሳዘነችኝ። የፍቅር ቤተሰቦች ሽታይ ብሏት እንደ እውነቴን ነው ምላችሁ ሳልመሻሽ አይነጋም። መሸ ሳይነጋባት በፊትም ሩታን እንደ ስጦታ ብሰጣት ይሻላት ነበረ። እዚህ ጣጣ ሳትገባ ያልኩት የፈራሁት ደረሰ። አብርሽና ሩታ ተገናኙ። ፍቅርና አብርሽ ተለያዩ። እናመሰግናለን። እንግዲህ ውዶቼ ሼር ላይክ እያደረጉ ቤተሰብ ይሁኑ። እንወዳችኋለን። السلام عليكم ورحمة الله وبركاته. أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي